ጋይስ እቺን ነገር ትሬንድ አደረጋችኋት እንዴ? መንሽ አንድ ቀን የራስህን አንብብልን የምትሉ ያንተን ኮሜንት ለምን አታነብልንም? ከራስህ ብትጀምር የእውነት ትስቃለህ ይላል ኮሜንቱ። ይሄ ብቻ አይደለም፣ በጣም ብዙ ሰዎች ናቸው በውስጥ ራስህንም የራስህንም ኮሜንት አንብብ የምትሉኝና ባላችሁኝ መሰረት ዛሬ ለራሴ የተጻፉ ኮሜንቶችን ብቻ ነው ይዤላችሁ የመጣሁት እና በዛውም ቪዲዮ ውስጥ እየገባችሁ አያስቅም ሲያስጠላ ምን ይመስላል ለምትሉኝ ሰዎች በኔ ኮሜንት እንደምትዝናኑ ተስፋ እያደረኩ የራሴን ኮሜንት እጋብዛችኋለሁ። እናንብበው። አንተ ቁጭ ብለህ ቅንድብህ ቆሞ ስታወራ አይደብርህም? እና ኖር ብዬ ወንበር ስቤ ላስቀምጠው። አረ ግንባርህ ላይ ያሉትን አባ ጨጓራዎች አንሳቸው። አንተስ ቅንድብህን ቁማር በልተው ነው? አይ ሎተሪ ደርስ። አንተ ቅንድብህን ኢምፖርት አድርገው ነው? አይ በመስኖ አሳድጌው ነው፣ ገና ኤክስፖርት ላደርገው ነው። ኧረ ተውኝ። ቅንድብህን ሰብስበህ እሰረው። አንተንም ማላይበት የት ልሂድ? የት ትሄጃለሽ? የት ትሄጃለሽ? ገሃነም ለምን አትገቢም? እኔ እዛ አልገባም። ቅንድብህን ኖርማል ተቆረጠው። የራስህ ቅንድብ ጅብ አስመስሎሃል። ወይ ጉድ ወንድሜ፣ ያንተ ቅንድብ ራሱ የተረበሸ ከተማ ነው የሚመስለው። አንተ ራስህ ቅንድብህ የቺምፓዚ ነው። ቅንድብህን ትሸጠዋለህ ሰው ላገናኝ። እንግዲህ ፈጣሪ ያሳያችሁ። ይሄን ሁሉ የኮመንት ውርጅብኝ ችዬ ነው ያለሁት። ጀለስ ደግሞ ምን አለኝ ኮመንት ላይ የአማዞን ጫካ የሚያክል ቅንድብ ይዘህ ሙት ይዛለህ እንዴ? አንተ አውቄያለሁ ጺም አላደግ ብሎህ የጅብ አር ቀባውና ያድግልሃል ብለው የጅብ አር ፍለጋ ስትንከራተት የነበርከው ልጅ ነህ አይደል? ደግሞ ፕሮፋይል ውስጥ ለመግባት ሞክሬ ነበርና ከትላንት ወዲያ ነው ቲክቶክ ራሱ የከፈተው። ማን ነው ኮመንት ሴክሽኑን ያሳየ? እንዴት እንደሚጻፍ እንዴት አወቅ? ይሄን ንገረኝ። ለማንኛውም የኔ ቅንድብ ላንተ ለጸጉርህም ለጺምህም ለታች ለላይህም ይበቃልና አበድራለሁ ከፈለክ የሶስት መላጣ ልጅ። አንተ ግን ዝንጀሮ ነው የምትመስለው አለችኝ ኮመንት ላይ። እና እቺ ልጅ መነጸሩ አልቆሸሸም ነው የምትሉኝ? ማማ አውጥተሽ ወልወል ነገር አድርጊውና መልሰሽ አድርጊው እና እንደገና እኔ ዝንጀሮ እንደማልመስል ታረጋግጫለሽ። የምሬን እኮ ነው። ዝንጀሮ ማለት ይሄ ነው፣ እኔ ደግሞ ይሄ ነኝ። ግል ቀሚሱን ድሪውን አርጋሻል፣ ፀጉርሽን ሽሩባ ሰርተውሻል፣ አንገትሽን በሸዋ አስነቅዘውታል፣ ጣትሽን በእንሶስላ አሳምረውታል። ይህ ሁሉ መኳኳል ምን ያደርግልሻል? ወሎዬን ብትይ ስሙ ይበቃሻል። የለማ ወለም ሰለም ጎጃም አበበ ጫልቁም ዳሰካ ጣና ዳር ላይ ጉምል ከአገር ልጅ ጋር ካስፈልጋል አፋሽ ነጭም ሱሪ አንቺም ሳንገትሽ ላይ አልቦንድሪ ጎጃም አበበ ጫልቁም ዳሰካ ጣና ዳር ላይ ጉምል ከአገር ልጅ ጋር ካስፈልጋል አፋሽ ነጭም ሱሪ አንቺም ካንገትሽ ላይ አልቦንድሪ ወድጄሽ መጣሁኝ አንቺም ብዬ እንዴት ውለሻል አንቺዬ ነኝ ታታሪው የጎጃሙ ራፐር አመታቴም ከናጅሬው ሰፈር